ለኢትዮጵያ ሚዲያ አድርሱልኝ። በተለይ ለአማርኛ ሚዲያ፣ ሌሎቹም አማርኛን ስለሚከተሉ መልእክቱ እንደሚደርሳቸው እርግጠኛ ነኝ። ሁለት ስህተቶችን ማንሳት እፈልጋለሁ። ብዙ በኢትዮጵያ ሚዲያ የሚተላለፉ ስህተቶች አሉ። ለዛሬ ሁለት ስህተቶችን አነሳለሁ። እኛ ኢትዮጵያውያን ያው ከአባቶቻችን የወረስናቸው ቁጥር የሌላቸው ስህተቶች አሉ። እንደ ቅርስ ይዘን ትክክል ነው ብለን አብረን እየኖርን ነውና እኛም አዳዲስ ስህተቶችን እየፈጠርን ለትውልድ ማስተላለፍ የለብንም በሚል ነውና በተለይ ሚዲያ ላይ አዳዲስ ነገሮች እየተፈጠሩ ግራ የሚያጋቡ ነገሮች አሉ። አሁን ለምሳሌ እንደዚህ አይነት አጻጻፍ የትኛው ዓለም ላይ ዶክተር እንደዚህ ብራኬት ውስጥ የሚጻፍበት ስታንዳርድ የለም። መነሻው ምን እንደሆነ አይታወቅም። እንደዚህ የሚጻፍ ዶክተር፣ ይሄ ነገር ቅርብ ጊዜ የመጣ ነው፣ በፊት አልነበረም። በፊት የነበረው ፒኤችዲ ለመጻፍ ፒኤችዲ የከለ ተብሎ ስለማይጠራ ብራኬት ውስጥ ፒኤችዲ ተብሎ ይጻፋል። ዶክተር እንደዚህ የሚጻፈው ዶክተርነቱን እርግጠኛ ያለውን ሰው፣ ከዛ ውጪ ግን የትኛው ዓለም ላይ እንደዚህ ተብሎ የሚጻፍ ዶክተር የለም። ሜዲካል ዶክተር ከሆነ ኮማ ተደርጎ ኤምዲ ሊጻፍ ይችላል። የአካዳሚ ዶክተር ከሆነ ደግሞ ኮማ አርገን ፒኤችዲ እንጽፋለን። በአጠቃላይ ብራኬት ውስጥ የሚጻፍ ፒኤችዲም ዶክተርም የለም። ዶክተር ማዕረግ ነውና ከፊት ለፊት ነው የሚጻፈው፣ ከስሙ በፊት ነው እንጂ የሚጻፈው ከስሙ ጀርባ አይጻፍም። ከስሙ ጀርባ የሚጻፈው የአያት ስም ነው። አያቱ ነው ምንድነው ዶክተር? ብራኬት ውስጥ እኮ የሚጻፈው ብዙ ጊዜ ወይም ብለን የምንጠቀማቸው ነገሮችን ብራኬት ውስጥ እንጽፋለን፣ ወይም እንደ አማራጭ የምንጠቀማቸው ስሙን የሚተኩ ነገሮች። አሁን ለምሳሌ ከቤ ተብሎ የሚታወቅ ተጫዋች አለ። አህመድ ጁንዲ ብለን ብራኬት ውስጥ ከቤ ብለን እንጽፍ እንችላለን። ስሙ አህመድ ጁንዲ ነው፣ ከቤ ተብሎ ስለሚጠራ አህመድ ጁንዲ ብራኬት ውስጥ ከቤ ብለን እንጽፍ እንችላለን ማለት ነው። ከዛ ውጪ ግን ብራኬት ውስጥ የሚጻፍበት ምንም ምክንያት የለው። ማዕረግ ነው። ማዕረግ ከስሙ ፊት ለፊት ነው የሚጻፈው። ኢንጂነር እከሌ ነው የሚባለው። አሁን ኢንጂነር ራሱ እኮ ብራኬት ውስጥ እየገባ ነው፣ ብራኬት ውስጥ ሲጻፍ እየታየ ነውና ይሄ ነገር እንደዚህ ከቀጠለ ትክክል እየመሰለው አዲስ ጀማሪ ባለሙያ ይሄን ይዞ ነው የሚሄደው ማለት ነው። ሁለተኛው ስህተት ሰው ሲሞት ድንገት ከዚህ ዓለም በሞት ተለየ የሚባል ነገር አለ። ሁሉም እኮ በሞት ነው የሚለየው፣ ከዚህ ዓለም በሞት ነው የሚለየው። በሰርግ የሚለይ እኮ የለም። ድንገት የምትለው ቃል በሽታ እስክትመስል ድረስ የኢትዮጵያ ሚዲያ ይጠቀማል። ከአማርኛ ይወሰድና ሌሎቹም እየተረጎሙ ድንገቷን እያባዙ በሌላ ቋንቋ ይጠቀሙባታል። ድንገት ማለት በቀጠሮ ያልሆነ ነገር ነው። ሁሉም ሰው ድንገት ነው የሚለየው። ቀጠሮ ይዞ ሰኞ ከሰዓት በዚህ ሰዓት ከዚህ ዓለም ያው በሞት መለየቴ ነው ጥር ምናምን ብሎ ቀጠሮ የሚይዝ የለም። ግን ድንገት የምትለውን ቃል የምንጠቀመው ሳይታመም ከሞተ፣ መታመሙ ሳይሰማ ከሞተ ድንገት ሊባል ይችላል። አደጋ ደርሶበት ከሞተ ድንገት ልንል እንችላለን። ታሞ ድንገት ሞተ እንዴት ይባላል? ሰው ድንገት ተብሎ ሲነገር ያልታመመ ሰው ሊመስለው ይችላል። አሁን አብዛኛው ሚዲያ ታሞ ድንገት ሞተ ይላል። ታሞ ከተባለ ታዲያ ድንገቱ ምን አመጣው? ባደረበት ምክንያት ድንገት ሞተ ምን ማለት ነው? ባደረበት ምክንያት ማለት እኮ ይሄ በሽታ ከሱ ጋር እየቆየ ነው ማለት ነው። ስለዚህ ድንገቱ ምን አመጣው? እዚህ ጋር መታመሙ እየተነገረ እንዴት ነው ድንገት ተብሎ የሚነገረው? ኖርማሊ በሽታውን ላለመንገርም ሊሆን ይችላል። በሽታውን ላለመንገር አሁን ድንገት ሲባል ድንገት የሚባል በሽታ አለ እንዴ ብሎ ሰው ሊያስብ ይችላል። በሽታውን አለመንገር ደግሞ ሙያዊ ስነ ምግባር የሚመስላቸዋል። አሁን አዲስ ጀማሪ ባለሙያ ሲመጣ ድንገት የተባለው በሽታው ስለማይነገር ነው። ስለዚህ ሁሉም ሰው ሲሞት ድንገት 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 ተብሎ ሊጠቀም ይችላል ማለት ነው። ግን ከሙያዊ ስነ ምግባር ጋር የሚገናኝ አይደለም። በሽታውን አለመንገር ከሙያዊ ስነ ምግባር ጋር የሚገናኘው ቤተሰቦቹ በሽታው እንዲነገር ካልፈለጉ ወይም ደግሞ በሽታው የማይታወቅ ከሆነ በግምት በእንደዚህ አይነት በሽታ ነው የሞተው ተብሎ ከተነገረ ሙያዊ ስነ ምግባር ጉድለት ነው። ከዛ ውጪ ግን ሌላ ችግር የማይፈጥር ከሆነ በእንደዚህ አይነት በሽታ ነው የሞተው ተብሎ
ተነግሮ ሌላ የማይከሰት ችግር ከሌለ በሽታውን መናገር ከሙያ ጋር የሚገናኝ ምንም ነገር የለው። በዚህ አጋጣሚ ለሁለገብ አዝናኝ ነፃነት ወርቅነህ አድናቂዎችና ቤተሰቦች መጽናናትን እመኛለሁ።